ያ ነው የሩጫው እንቅፋት የሰው ልጅ ራሱ ነው። አሁን እንግዲህ ልብ ብላችሁ ስሙ። አንደኛው ራሳችንን አልኳችሁ። የራሳችን እንቅፋትነት ሁለት አሰናካዮችን ያመጣል። አንደኛው ክፉ ሰዎችን፣ ሁለተኛው አጋንንትን ያመጣቸዋል። ምኖችን? የራሳችን። እግዚአብሔር ግን ሰውን በክፉ አይፈትንም። እያሜክር እግዚአብሔር በእኩይ ያዕቆብ መልእክት ላይ ሲናገር እግዚአብሔር ማንንም በክፉ አይፈትንም ይላል። እግዚአብሔር ማንንም በክፉ አይፈትንም። ግን እኛ ከውስጣችን በተገኘው ነገር ምክንያት ምንድነው? ርቱዕ ሃይማኖት የሚለው ነገር አለ። ባለዕዳ ሰው ሁልጊዜ እየመጣ ገንዘቤን ስጠኝ የሚል ሰው ከሆነ መፍትሄው ምንድን ነው? ያን ገንዘብ ወርውሮ መጣለሁ። ዲያብሎስ እኛ ውስጥ እኛን የሚጎዳበት ነገር እንዳያገኝ ምንድን ነው? የእሱን ዕዳ ወርውረን መጣለሁ። ገንዘብ ከሌለብህ ባለዕዳው እየተመጣ እየተመላለሰ አያስቸግርህም። የዲያብሎስ ገንዘብ የሆነች ክፋት ሰውነት ውስጥ ከሌለች ዲያብሎስ ምንም ሊያደርግ አይችልም። ጌታ ምንድን ነው ያለው? ወይመጽእ መልአኩ ለዝንቱ ዓለም ወይረክም እንተኒ በላዕሌየ። የዚህ ዓለም ገዥ ዲያብሎስ ወደ እኔ ይመጣል፣ በእኔ ላይ ምንም ነገር አያገኝም ነው። ስለዚህ ምንም ነገር እስካልተገኘብህ ድረስ ዓለም ሰውን ሊጎዳው አይችልም። እንኳን ሌላው ዲያብሎስ እንኳን ሁለቱ በእኛ ግብዣ የሚመጡ ናቸው። ማንና ማን? ክፉ ሰዎችና አጋንንት። እነዚህ በእኛ ገባዥነት የሚመጡ ናቸው። ከኛ ስንፍና፣ ስግብግብነት፣ ልክስክስነት፣ ርኩሰት ከነዚህ ነገሮች የተነሳ ሁለቱ ይመጣሉ። ገንዘባቸው ስላለ ማለት ራሱ ውስጥ ድክመት የሌለ ሰው ጋርስ ይመጡና ምንም ማድረግ ሳይችሉ ይቀራሉ። ለዚህ የምናነሳው የዛሬው አባታችን